ሳይንቲስቶች ስለ ህይወት አስገራሚ የሆነ ግኝትን በዚህ ሳምንት አግኝተዋል። ህይወት ወይንም ላይፍ የምንለው ነገር ስፔሻል ነገር እንዳልሆነ የሚያረጋግጥ ማስረጃ ነው ማለት ነው። ከዚህ በፊት ህይወት ያለው ነገር ሁሉ ነገር ቲዩንድ የሆነ ማለትም ሁሉ ነገር ስፔሻል እና ፕሪሳይዝ መምጣት አለበት ተብሎ ይታሰብ ነበር ህይወት እንዲኖረው። ነገር ግን በዚህ ሳምንት ለህይወት አስፈላጊ የሚባለውን ነገር ህይወት ካለው ነገር ላይ ሳይንቲስቶች አጉድለውበት፣ ነገር ግን ህይወት ሊቀጥል ችሏል ማለት ነው። የተሰራው ኤክስፐሪመንት እንደሚታወቀው ህይወት ያለው ነገር በሙላ ፕሮቲን ያስፈልገዋል። ፕሮቲን ደግሞ የሚገነባባቸው ወደ 20 የሚጠጉ አሚኖ አሲዶች አሉ። ስለዚህ ከዚህ በፊት ሁሉም አሚኖ አሲዶች ያስፈልጋሉ ተብሎ ነበር የሚታሰበው። ከነዚህ የአሚኖ አሲዶች መካከል አንዱ የሚጎል ከሆነ ህይወት ኤግዚስት ሊያደርግና ህይወት ሊቀጥል አይችልም ተብሎና ህይወት ያለው ነገር ሰርቫይቭ ማድረግ አይችልም ተብሎ ነበር የሚታሰበው። ነገር ግን እነዚህ ሳይንቲስቶች ይህ እንዳልሆነ አረጋግጠዋል። ይህንንም ያደረጉበት መንገድ ደግሞ ከነዚህ 20ዎቹ አሚኖ አሲዶች መካከል አንደኛውን ማጉደል ነው። በ19ኙ አሚኖ አሲዶች ህይወት ትቀጥላለች የሚለውን ቴስት ነው ያደረጉት። አሚኖ አሲድ አሲቶሲል እና ቬሊን በሚባለው መካከል ስዋፕ አረጉ። ስዋፕ በሚያረጉበት ሰዓት ይሄ የጎደለው እንደጎደለው ሆኖ ነው። ይህ ብቻ ሳይሆን በዚህ በጎደለው ባክቴሪያን ቢውልድ ማድረግ ችሏል። ይህ ቢውልድ ያደረጉት ባክቴሪያ ደግሞ ሰርቫይቭ ብቻ ማድረግ ሳይሆን ነገር ግን በመራባትና በመባዛት እስከ 450 ጄኔሬሽን ሄዷል። 450ኛው ጄኔሬሽን ላይ ራሱ ቴስት ሲያደርጉት ምንም አይነት ከመኖር የሚያግደው ነገር እንደሌለ ቴስት ሊያደርጉ ችሏል ማለት ነው። በሰውነታችን ውስጥ ካሉ ከ10 ፕሮቲን መካከል አንዱ ኢረር አለው። ስለዚህ ሰውነታችን ውስጥ በትሪሊየን እና በቢሊየን የሚቆጠሩ ፕሮቲኖችም ያንን ኢረር ይዘው እኛ ሰርቫይቭ ማድረግ ችለናል። ህይወት መጀመሪያ ኢቮልቭ በምታደርግበት ሰዓት በአንድ ቦታና በአንድ ጊዜ ውስጥ እነዚህ የ20ዎቹም ፕሮቲን የሚገነባባቸው አሚኖ አሲዶች ኤግዚስት አያደርጉም ወይም አይገኙም ማለት ነው። ህይወት እንደምታስባት በጣም ቲዩንድ የሆነች ሳትሆን ነገር ግን ካሏት ኢረሮች ጋር ተያይዛ መቀጠል የምችል ናት። እስቲ እናንተ የተሰማችሁን ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።